ለስብራት ተጋላጭ እንደሆናችሁ የሚያሳዩ 4 ምልክቶች። አንደኛ፣ የቤተሰብ ታሪክ። በቤተሰባችሁ ተደጋጋሚ ስብራት ያጋጠመው አባል ካለ እናንተም ላይ የመከሰት እድሉ ሰፊ ነው። ሁለተኛ፣ የግል ታሪክ። ከዚህ በፊት በራሳችሁ ላይ የስብራት አደጋ አጋጥሟችሁ የሚያውቅ ከሆነ ወደፊትም የማጋጠም እድሉ ከፍ ያለ ነው። ሶስተኛ፣ የንጥረ ነገሮች እጥረት። የካልሲየም እና የቫይታሚን ዲ እጥረት የአጥንት መሳሳትን በማስከተል ለስብራት ያጋልጣሉ። አራተኛ፣ ዕድሜ። በዕድሜ የገፉ ሰዎች በተለይም ሴቶች ላይ የአጥንት መሳሳት የመከሰት እድሉ ሰፊ ነው። ይህም ከወደቁ በቀላሉ እንዲሰበሩ ያደርጋቸዋል። ወለምታ ወይም ስብራት ቢያጋጥማችሁ ለሕክምና የምትመርጡት የትኛውን ነው? ወጌሻ ወይስ የአጥንት ሐኪም? ኮሜንት ያድርጉልን። ይህንን መረጃ ያዘጋጀላችሁ ፕራይም ሄልዝ ሲሆን በቤታችሁ ሆናችሁ ስፖርት የሰራችሁ ጤናችሁን ለመጠበቅና ውፍረት ለመቀነስ ከፈለጋችሁ እነዚህን የስፖርት ማሽኖች ላሳያችሁ። እዚህ ጋር የምትመለከቱት የመሮጫ ማሽን ለቤት ተብሎ የተሰራ ሲሆን 2.5 የፈረስ ጉልበት 6 ሾክ አብዞርበር የተገጠመለት ሲሆን 18 ኪሎ ሜትር በሰዓት ፍጥነት መሮጥ ያስችላል። ከዛ በተጨማሪ 15 ዲግሪ ከፍ ማለት ይችላል። ኢንክሊኔሽን ዳገት መሆን ይችላል ማለት ነው። እዚህ ጋር የምትመለከቷቸው የሰውነት ማሳጀር አለው። 2 ባለ 1 ኪሎ ዳምቤሎች አብሮት አለው። ከዛ በተጨማሪ ደግሞ ለሲታፕ መስሪያ የሚሆን አብሮት የተገጠመለት ነው ማለት ነው። ይህንን የመሮጫ ማሽን መግዛት ከፈለጋችሁ ከኛ በ180 ሺህ ብር ብቻ ማግኘት ትችላላችሁ። ሌላኛው የስፖርት ማሽን ደግሞ እዚህ ጋር የምትመለከቱት የስፖርት ሳይክል ሲሆን ላዩ ላይ ሞኒተር አለው። ይሄ ሞኒተር ምንድነው የሚነግራችሁ? ምን ያህል ካሎሪ እንዳቃጠላችሁ፣ በምን ያህል ፍጥነት እየሰራችሁ እንደሆነ፣ ምን ያህል ኪሎ ሜትር እንደሰራችሁና ለምን ያህል ሰዓት እንደሰራችሁ ይነግራችኋል ማለት ነው። ይህንን የስፖርት ሳይክል መግዛት ከፈለጋችሁ ከኛ በ65 ሺህ ብር ብቻ ማግኘት ትችላላችሁ። ሁለቱንም አንድ ላይ ለሚገዙ ደንበኞቻችን ቅናሽ አለን። ስክሪን ላይ በተገለጹ ስልኮች ይደውሉልን። ቤቶ ድረስ ከነፃ ዴሊቨሪ ጋር የድርጅታችን ሰራተኞች አምጥተውና ገጥሞ ያስረክቧቸዋል። ለተጨማሪ መረጃ ፎሎ ማድረግ እንዳትረሱ።